እንደውም በጣም አስደንጋጭ ነገር ልንገር። አብዲ አውራሽ ዩናይትድ ታወራለህ አንተ አክቲቪስት ነህ ታወራለህ። እሺ የምር አሁን አዲስ አበባ ላይ ከቤቱ ፖፖ የሌለው ሰው አለ? የምር እኔ አሁን እንግድነት ሄጄ ፖፖ ሰጡኝ። ሽንት ልሽና ብዬ በር ልከፍት ስል እንካይም ፖፖ ሲሉኝ ደነገጥኩኝ። እኔ እንዴ እኔ እኮ ትልቅ ሰው ነኝ ምናምን አልኳቸው። ብቻ እኔ ሌላ ጥያቄ ካለ መልሳለሁ። ዩናይትድ አንተ ቀጥል። አይ አንድ ነገር ልጨምርልህ ድንጋይና ቅጠል ስላሉ እናቴ ትሙት ቀጥልሽ። ድንጋይና ቅጠል ስላሉ ይኸውልህ አዶናይ ካካውን ዘፈዘፈው። አክስቴ ቤት ነው ያለሁትኝ እርት አድርጌ ዘፈዘፈውና ከዛ ስልጡነን በምናምን ነው የምንጠርገው ምናምን ያለውን ፍላይ ሲያደርገው ውሃው የለም ቁጭ ብሎ ታጠነው። እንግዲህ ይሄ ነው መሰልጠን? እስኪ ንገሩ። እንደ ባህር ዛፍ ቁጭ ብሎ ታጠነው። ራስ ተፈሪያን ጃስ ተሰሪያ ዩናይትድ የአዲስ አበባ ልጆችንም አንዳንዴ ቦታ እየሰጠናቸው የገጠር ልጆች ብቻ አይደላችሁም። የአዲስ አበባ ልጆች ካላችሁ ገባ ገባ በል። ቀጥል። እየታፈንን ነው ጅቦ። እሺ ፍትሃዊ ነኝ እኔ። ራስ ተፈሪ ድምጽ ታፍኗል ወንድሜ። ይሰማል። እኔ ገጠር ልጅ ነኝ ጅቦዬ። የገጠር ልጅ ነህ? አዎ ይገርምሃል። የአዲስ አበባ ልጅ እዚህ እኔ ባለሁበት ሁላ ያስቀኛል። የሚገርም እዚህ እኔ ባለሁበት ከንፈራቸው ብታይ ጅቦዬ እንዴት እንደሆነ ግራ ነው የሚገባ። እንዲህ ሳምባ ነው የሚያክለው። ጋንጃው ወደ ምናምን በጭሰት ምናምን ስራ አይሰሩ ምን ሆነ እንደሆነ አላውቅም። እንጸልይላችሁ። ደብሮ ነው አይደል? የአዲስ አበባ ልጅ ነኝ ማለት ማገደልኩ እኮ የመጣው ለከተማ ልጅ ነው እንዴ? ስማ ጅቦ የገጠር ልጅ ወክሌ ከፉት እንዳለ የከተማ ልጅ ነው። ስማ ጅቦ የገጠር ልጅ ስማ፣ ስታድግ ምን መሆን ትፈልጋለህ ሲባል ምን እንደሚል ታውቃለህ? የአዲስ አበባ ልጅ ነው የሚለው። ቆይ ተፈሪያን ይጨርስ። ተፈሪያን ጅቦ አንድ ጥያቄ አለ። ተፈሪያን ይጨርስ። አልጨረሰም። እናቴ ትሙት አልጨረሰም። ተፈሪያን ራስ ተፈሪ እንዳለ እዚህ ወለ ደደብ አፍሪካ ነው የሚኖረው። አዎ ደደብ አፍሪካ ነው የሚኖረው። ቺኮችን በመደዳ አስረግዞ ይወል ማንነታችን አትተዋል። እና አንተ የገጠር ልጅ ወክለ የገባው ጅቦ ቃልን አስገባው። የከተማ ልጅ አይደል? አስገባው። አንዴ ልጨርስ ጅቦዬ፣ አንዴ ይጨርስ። የሚገርም እንዳለ ቦምባርሌ ነው ነው 35 ኪሎ ጋንጃ ነፍቶ 35 ኪሎ ነው። እንዴት ነው ሰላም ነው ስትል ፒሳያ ነው ይላል። ግራ ገባኝ። ምንድነው ፒሳያ ብለህ ስትጠይቅ 45 ኪሎ ጦዞ እንዴት ነው እናረጋቸው ግን? እሺ በጣም እናመሰግናለን ራስ ተፈሪያን። የገጠር ልጅን ወክሎ ነው የገባው። ሚልካ የገጠር ልጅን ወክለሽ ነው የአዲስ አበባ ልጅን ወክለሽ የገባሽ? አይ እኔ ሸገራንስ ነው ከየኔ የገባሁት። እሺ ጓል መቀሌ ሸገራንስ ጁንታ ነኝ። አይጋጭም ግን እናስማማዋለን ጅቦዬ። እሺ አዲስ አበባ ልጅ አሁን እኮ ይኸው አዳምጪ፣ በገጠር ልጅና በአዲስ አበባ ልጅ መካከል ነው። አንቺ አሁን ትግራዋይነትሽን ወደሽው ደረትሽ ላይ ተነቅሰሽዋል። እነሆ የአዲስ አበባ ልጅ ሳይሆን የገጠር ልጅ እንወክለሽ ነው መናገር ያለብሽ። ይቻላል ጅቦዬ፣ አንተ ካልክ የገጠር ልጅ ወክዬ እናገራለሁ። አንቺ ሸገሪያን ካልሽ መብትሽ ነው። ቀጥይ። ምንድነው አንተ የምታሳምነው? የሸገርን እያለች አይደል እንዴ? በገጠር በመቀሌ ወሰደኝ ነው። በቃ እንደውም በቀሌ ወክዬ ነው የምናገረው። እንደውም ሽሬን ወክዬ ነው የምናገረው። በአባቴ ሽሬ ስለሆንኩኝ ሽሬ ነው ወክዬ ነው የምናገረው። ግን ምንድነው አንቺ ያደግሽው አዲስ አበባ ነው። በአዲስ አበባ ልጅ ያደግኩት አድጌ ያው እያያያዘሽ ነው። ቀጥይ። እሺ ደስ እንዳለሽ። እሺ አሁን ምንድነው እያወዳደርን ያለ? ማን ይበልጣል? ከአዲስ አበባ ልጅና ከገጠር ልጅ ማን ይበልጣል? ሸገራን ስለሚበልጠው ምን ጥያቄ አለ? እስቲ ንገሪኝ። አሁን አንዳንድ ሰዎች እንዳትቀየሙኝ። አሁን ምንድነው መሰለህ ምን ይበልጣሉ ካልከኝ፣ አሁን እነሱ ገና እንደመጡ ራሱ እነሱን ትራንስፖርት ማስያዝ ምናምን ራሱ እዳው ለኛ ነው። ገባህ? አይሆንም፣ ከባድ ነው። ሚኪ ሸገራን ሰው አለ ከታች እያየኝ ነው። እና የሸገር ልጅ ምንድነው መሰለህ ከሁሉም ሙድ ጋር ተስማምተህ እንድትኖር ያደርግሃል። እነሱ ግን ስግጥ ካሉ ስግጥ ነው፣ አይሆንም። ከነሱ ጋር መስማማት ይከብዳል። ሰማሃል? ተረጋግተህ ለመኖር ማለት ነው። ሶ እኔ አይ ፊል ላይክ
ሸገራያንስ መሆን በጣም ጥሩ ነው። ግን ሸገራያንስም ሆኖ አንዳንድ ዥልጦች አሉ። ሁሉም ሸገራያንስ አራዳ ነው ወይም ምናምን ማለት አልችልም። በርድና አይደለም እኮ ማን ይበልጣል እኮ እኔ በቤት እየሰማሽ ነው። በርድና ብቻ ሳይሆን ባኗኗርን በምን በተለያዩ ነገር አይ እኛ እንበልጣለን። እሺ እናመሰግናለን። ወደ ገጠር እናልፋለን። ጅቦ ጥያቄ አለ። እሺ አንድ ዩናይትድ ጥያቄ ምንድን ነው? አሁን ግብጽ ብትወረድ ግን አልተቻሉም፣ እሳቶች ናቸው። ተማ ጅቦ ግብጽ ብትወረድ የሸገር ልጅ ታምነዋለህ? ሜዳ ላይ ጦር ሜዳ ላይ ስማ ጅቦ ስለዚህ መልሳለኝ። በዚህ ሰዓት ስማ እኛ በምራቅ ቢሆን አንዋጋም። አከራካሪ ነኝ። በምራቅ ቢሆን አንዋጋም። በሰት ሸገሪያት ያማል እንኳን ሊዋጉ ወገብ ይዞ መሰዳደብ ቢሆን ራሱ አይሰዳደቡም። ቶሱ በቲማቲም አንዋጋም። ለሀገር ባይሆን ኦቻቻና ኤርትራዊ መሰለኝ እኮ የአራዳ ልጅ ነው ወክሎ ነው የገባው። የአዲስ አበባ ልጅ እሺ ቀጥል። አይደለም እባክህ ፎቶ ያስታውቃል። አይደለም ላምባርጊኒ እና ገመቺስ እየነዱ ያሉት የገጠር ልጆች አይደሉ እንደኛ ስም ብቻ ተርፎን ቁጭ ብለን አሁን የከተማ ልጅ የአዲስ አበባ ልጅ ነው የገጠር ልጅ? እኔ አዲስ አበባ አይደለሁም ጀሞ ነኝ እኔ። እሺ ቀጥል ሐሳብህን። ስለ የከተማ ልጅነት መገለጫውን ግራ ገብቶኝ ዛሬ ላይ የከተማ ልጅ የተባለ ያለው የት እንዳለ ራሱን መልክ እየሰሩብን ያሉት እኮ እነዛ ናቸው። ምን አዲስ አበባ ልጆች የመኪኖቹን ስም ያውቃሉ። የክፍለ ሀገር ልጅ ግን መኪኖቹን ይነዳል። ይነዱትና ባለመኪና ባለቤቶች የገጠር እና ዘመዶቹ እየሰጡ እንዴት አንዳ ያማል እንዴ? አንድ ግራ ይገባኝ ነገር አለ። ቆይ የአዲስ አበባ ልጅ ሆናችሁት ክዳችሁ የገጠር ልጅ መሆን አምሯችሁ ነው ማለት መከራከር እኮ ይችላል። አንተ እኔ አሁን እውነት ለመናገር በዚህ ሰዓት የገጠር ልጅ መሆን ነው የሚያዋጣው። ለምን በለኛ አታያቸውም እንደ እና አብዲ እየመጡ ገመቺስን እየነዱ ገመቺሱና ላምባርጊኒ ወጃቸው ነው እኛ ክላክስ ሲያደርግ እና ታዲያ ስማ ያ ቀልዱን ሰምታል ጅቦ? ሪቮን ተበልቶ ፓርክ አድርጎ ተበልቶ ሚስቱ ጋር ደውሎ ሪቮን መጣች ብሏል። ይሄ ነው እንግዲህ የምታወዳድረን እንዴ? ስማ ወንድም አሁን አንተ በቃላት ብቻ እኮ አይደለም እየሰማኸኝ ነው። በቃላት አይደለም ነገርኩህ እኮ በስልጣን ደረጃ ያው ዘሸገር ይዘህ ተገኝ መበለጥህን ደግሞ አሁን ይኸው ብዙ የአራዳ ልጆች ገብተዋል። ራሳቸውን የገጠር ልጅ አድርገው ነበር ሲወያዩ። እርድና አይደለም እኮ ጅቦ በርድና ጉዳይ እኮ አይደለም። አሁን የገጠር ልጅ ያለ መሬት ነው የሚሰጠው። ልጆች ገብተዋል። አዳምጠኝ። ብዙ አዲስ አበቤነት እርድና መስሎ የሚታያቸው እንደኛ ድሉ ማይሰጠን ጅቦ እንዴ? እሺ ቡላላ ቀጥል። ኦኬ አመሰግናለሁ በጣም። እኔ አሁን አዲስ አበባ ነው የምኖረው። እስቲ አዲስ አበባ ልጆች ካላችሁ ግቡ በእናታችሁ። ግን እሺ ቀጥል። አንዳንድ ቁጥር እየላካችሁ ግቡ። ግን ስታወዳድር እውነታውን ስታወዳድር በቃ ተሽለው እየተገኙ ያሉት እነሱ ናቸው። ልክ እኮ ነው። እነሱ ነገርኩ ባለባበስ ስታይል በመከተል ባነጋገር እኮ ከከተማ የተሻለ ሊሆኑ ይችላሉ። እሱ ደግሞ ስኬት አይደለም። አብዱኪያር ምን አለ እንግዲህ አብዱኪያርን የአዲስ አበባ ልጅ እንዴት እንደሚወደው ይዞ መገኘት ነው ትልቁ ጨዋታ ብሏል። በቃ ካልያዝክም ነው ፋራነ ማለት ነው። በዚህ ሰዓት ላይ ቢበጅ ቀርማ ስትገኝና ስትሰራ ነው። እጅ ላይ ብር ሲኖር ነው። ቤት ስትገዛ ነው። መኪና ስትገዛ ነው። ለእናት ለአባት ጥያቄ ጠይቀን ብለክስ ዛገር ብለክስ ጥያቄ ጠይቀን ዝም ብዬ የሰማው ነበረ። ለዛ ሸገሩ እና ለእናትና ለአባትህ መትረፍ ስችል ነው። ለሚስትህ መትረፍ ስችል ነው። አብዛኛውን የአዲስ አበባ ልጅ እኮ እናውቃቸዋለን እንዴት እንደሚኖሩ። እዛ ቀበሌ ቤት ውስጥ እናትና አባቱ ጋር እየኖረ ድጋሚ ደግሞ ሚስቱን ይዞ መጥቶ እዛ ወልዶ ከዛ በኋላ አንድ ሽንት ቤት ደግሞ ለ15 ለ14 እየተጠቀሙ ሚስጥር ማውራት አችልም እኮ ማታ ላይ ጎን ለጎን ይሰማሉ እኮ። በዚህ ልክ ከሆነ ከተማ ውስጥ አድገህ ከተማ ውስጥ ኖረ ህይወትህን ካላሻሻልክ ካልተቀየርክ ንግግር እርድና ገንዘብ አይሆንም፣ ምግብ አይሆንም፣ ስኬት አይሆንም። በቃ አለቀ። የገጠሩ ልጅ ግን መጥቶ አፈር በልቶ ሊስትሮ ጠርጎ መርካቶ ላይ ተሸክሞ ቴኒስ ምናምን ጆተን ያጫውቶ በቃ ማይሰራው ነገር የለም። ያ ሁሉ ስራ ሰርቶ ልክ ወደ 30ዎቹ አካባቢ ሲደርስ እድሜው የራሱ ቤት የራሱ መኪና ይኖረዋል። ገባ? አንተ ባባዬ ምናምን ብለህ ባባዬ ምግብ አይሆንህም፣ መጨረሻ ላይ ተራብኩ ትላለህ። እንዴ እርድና ይመስለው ለከተማ ልጅ ምንድነው? ሱስ አይደል እንዴ? ማጪስ መቃም ድራፍት ቤት ቁጭ ማለት አይደል እንዴ እርድና ይመስለው? ይሄ እርድና አይደለም። በቃ መግባባት ትችላላችሁ፣ ሰዎች ከሰዎች ጋር ምናምን ነገር ፒስ መሆን ትችላላችሁ፣ ግን ወደ ገንዘብ መቀየር አትችሉም። ይሄ ደግሞ ጉድለት ነው። በቃ ይሄን እኮ አምኖ መቀበል ነው።
ብር ያዝ ተለወጥ፣ ከዛ ትልቅ ነኝ በል እሻላለሁ በል። ቋንቋ ስለቻልክና አረማመድ ስለቻልክ ኮፍያችን ኮፍያ አድርገህ ስለተጓዝክና ሱሪን ዝቅ ስላደረግክ